በዚህ አጋጣሚ በዚህ ሚዲያ ለምትመለከቱት ሁላችሁ በጌታ ሰላም እላችኋለሁ። በዚህ ያለነው በውቅሮ መሰረተ ክርስቶስ ቤተክርስቲያን ነው። ውቅሮ መሰረተ ክርስቶስ ቤተክርስቲያን መቼ ተጀመረች? እንዴት ተጀመረች? እነማን ነበሩ የመጀመሪያዎቹ? እና በዚያ ሁኔታ ያላትን የእድገት ሁኔታ ትንሽ ነገር ለማለት እፈልጋለሁ። እና ውቅሮ መሰረተ ክርስቶስ ቤተክርስቲያን በ1984 ዓመተ ምህረት ነው የተጀመረችው። 84 ዓመተ ምህረት በዚህ ያው መንግስት ከተቀየረ በኋላ በተገኘው ነፃነት እዚህ ወገኖች በይፋ በጥቂት ወገኖች የመጀመሪያ ጀማሪዎች ከነበሩ አሁን አሜሪካ ነው ያለው ወንድማችን ዮናስ እና ቤተሰቡ፣ ከዛ ቀጥሎ ደግሞ የወርልድ ቪዥንን መምጣት የአንዳንድ ወገኖችን መዳን በ84 ዓመተ ምህረት ወዲያውኑ ነው ማደግ የጀመረችው። ወርልድ ቪዥን እዚህ አካባቢ ሰራ ስለነበረ የመጀመሪያ 84 ነው የመጣው ወደዚህ። እነሱም ትልቅ አስተዋጽኦ ነበራቸው የቺ ቤተክርስቲያን ወደዚህ በውቅሮ ከተማ ለመጀመር እና በዛ ሰዓት ተግዳሮቱ ከባድ ነበረ። ምክንያቱም አዲስ ነው። በትግራይ ወንጌልን ለመስበክ ወይ ደግሞ ክርስቶስ ኢየሱስ ጌታ ነው እሱ ብቻ ነው አምላክ ብሎ ብቸኛ አምላክ ብቻውን ማምለክ ከባድ ነበረ እና ፈተናዎች ብዙ አልፏል። በዛ ሰዓት በተለይ ከባድ ነበረ። የሚያከራይ ቤት ይታጣ ነበር። ለግላቸው እንኳን የሚከራዩበት ቤትም እስከ ማጣት ይቸገሩ ነበረ። 84፣ 85፣ 86 ከባድ ፈተናዎች ነበሩ። ይሆንም ግን እግዚአብሔር ስለሆነ ባለቤቱ ወገኖችን በዚህ ጽናት እግዚአብሔር ጽናት ሰጥቷቸው ሰላም ሰላም የጌታ ኢየሱስ ክርስቶስ ሰላም ከእናንተ ጋር ይሁን። በዓለም ዙሪያ ያላችሁ ቅዱሳን በሙሉ ጌታን የምትወዱ በጌታ ስም የተጠራችሁ ሁሉ በኢትዮጵያ ሀገር በመላ ዓለም ያላችሁ ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁኝ። መጋቢ ብርሃነ ኪሮስ እባላለሁኝ። የውቅሮ መሰረተ ክርስቶስ ቤተክርስቲያን አገልጋይ ነኝ። አሁን በፊታችሁ የቀረብኩት ዋና ሐሳብ በውቅሮ ያለችው መሰረተ ክርስቶስ ቤተክርስቲያን ያለችበትን ሁኔታ ለመግለጽ ነው። በውቅሮ እና አካባቢዋ በወንጌል የሰራችው ስራ ለመግለጽ ያክል ከዛ ጊዜ ጀምሮ ብዙ የወንጌል ስራ ተሰርተዋል። የእግዚአብሔር መንግስት በሚገባ ለገጠሮቹም ለከተማም ስታዳረስ ቆይታለች። በውቅሮ ከተማ ብዙ የመናፍስት ተጽዕኖ ነበረ። አጋንንት በአካል ተገልጦ ሰዎች እስከ ማስጨነቅ ድረስ በድግምት በጥንቆላ ብዙ የመናፍስት አሰራር በግልጽ ሲሰራበት የነበረች ከተማ ናት። ወንጌል ከገባበት ጊዜ ጀምሮ በብዙ ተግዳሮት አሁን ልዩ የሆነ ወይ የተገለጠ ለውጥ አለ። እንደ ድሮ አጋንንት በግልጽ አየን የማይባልበት ጊዜ ደርሰዋል።
የጥንቆላ የደብተራ ስራ በድፍረት ሲሰራበት የነበረ አሁንም ስራው እንኳን ባይቆም እንደ በፊት ግን በድፍረት የሚሰራበት ማንም ሰውም እነሱን የመደገፍ ሁኔታ በአያሌ ቀንሰዋል። ብዙዎችም ወደ ጌታ የመጡ ከመናፍስት ነፃ ወጥተዋል። ከብዙ እስራት፣ በሱስ፣ በተለያየ ልማድ፣ በተለያየ ፍርሃት በሃይማኖት የተተበተቡትን በነፃነት በጌታ ፊት መመላለስ ችለዋል። ስለዚህ ከወንጌል ስራ የተነሳ ይህንን ነፃነት አግኝታለች ውቅሮና አካባቢዋ። ለማህበረሰቡም ብዙ አስተዋጽኦም አድርጋለች። በምንችለው ሁሉ የደከሙትን የተቸገሩትን በማገዝ ከምእመንን በማዋጣት ከአጋር ድርጅቶችን በመተባበር ብዙ የተቸገሩትን በመርዳትም ሁለንተናዊ አገልግሎት እየሰጠች ትገኛለች። እስካሁን ቤተ ክርስቲያኗ ለረጅም ጊዜ በቤት ክራይ ነበረ የምታመልከው። ከብዙ ጊዜ በኋላ ከመንግስት የራሷ ቦታ አግኝታ ከ98 ዓመተ ምህረት ጀምሮ የራሷ የማምለኪያ ስፍራ አግኝታ በራሷ ቦታ ጌታን እያመለከች ትገኛለች። አሁን የ1000 ካሬ ሜትር ቦታ አላት። በዛ 1000 ካሬ ሜትር ሰፊ አዳራሽም ሰርታ በዛ ውስጥ እያመለከች ትገኛለች። ይህንን ሰፊ አዳራሽ ከመስራታችን በፊት በአንድ ጥግ ትንሽ ቤት ተሰርቶ ለረጅም ጊዜ እዛ ስናመልክ ቆይተናል። አሁን ግን በአዲሱ አዳራሽ እያመለክን እንገኛለን። አዳራሹ ስራው ከተጀመረ ወደ 20 ዓመት ገደማ ሆኖታል። ግን በበጀት እጥረት ምክንያት ልናጠናቀው ስላልቻለን ለ15 ዓመት ሙሉ መሰረቱ ተገንብቶ ጣራም ተከድኖ ምንም አገልግሎት ሳይሰጥ ቆይተዋል። አሁን ከቅርብ ጊዜ ወደዚህ ግን የተወሰነ በምእመኑም ከሌሎችም በማስተባበር አገልግሎት እንዲሰጥ ሆነዋል። አሁንም ግን ሙሉ አገልግሎት ለመስጠት ብዙ የሚቀረው አለ። የወንበር እጥረት አለን። የሳውንድ ሲስተሞችም አሉ። የፊኒሽንግ ስራዎችንም ብዙ ይቀረዋል። ቢያንስ ከ1.5 የሚጠይቅ ስራ አለ ማለት ነው። ይህንን ህንፃ ለውቅሮ መሰረተ ክርስቶስ ብቻ ሳይሆን በውቅሮ ያሉ አብያተ ክርስቲያናት በሙሉ በ2 ወር አንድ ጊዜ የጋራ ጊዜ አለን። ስለዚህ የህብረት አገልግሎት የምንሰጥበት ለሁላችን የምንገለገልበት ለውቅሮ አብያተ ክርስቲያናት የሚያገለግል አዳራሽ ነው። ኮንፈረንስ ሲኖር ማንኛው የህብረት አገልግሎት ሲኖር ለሁላችን የምንጠቀምበት አዳራሽ ነው። ስለዚህ ሙሉ ስራው ሲጠናቀቅ ለሁሉም አገልግሎት እንዲሰጥ ይሆናል። ስለዚህ በአጭሩ ውቅሮና አካባቢ ያለውን ታሪክ ይህንን ይመስላል። ስለዚህ ልባችሁ ያለ መንፈስ ቅዱስ የሚያሳስባችሁ ከኛ ጋራ ለወንጌል ቀኝ እጃችሁ ለምትሰጡን ወገኖች በጸሎታችም ይሆን በገንዘብ ይሆን በምክርም ከዚህ በላይ ወደ 4 አቅጣጫ ሰፍታ ገጠሮችም የተለያዩ ማህበረሰብ በወንጌል እንዲደርስ ሁለንተና አገልግሎት እንድትሰጥ አብራችሁን እንድትቆሙ በጌታ ፍቅር እንጠይቃለን። ይህንን ለመግለጽ ነው። አመሰግናለሁ። Peace,
ኢየሱስና ተንሥኡ ብስራት ኮይኑ ንገሩ ተዓዊትናይ ሞዘን ኢየሱስና ንሕና ክንዕወት ኢና ኢየሱስና ተንሥኡ ብስራት ኮይኑ ንገሩ ተዓዊትናይ ኢየሱስና ንሕና ክንዕወት ኢና ወይታ ባረኩ ሁላትና እንጸልየለው ይናዘርግህና بسم አምላክ ንባረኮም ካቤቱ በስሙ ንባረኮም አለና በረኻት ኮኑ አምሮኩም ይባረክ ሙዛሙታኩም ይባረክ መንፈስኩም ነፍስኩም ኩለንተነኩም በኢድ አምላክ ተተሐለው ስሜ ዶክተር ገብረ ሚካኤል ነርአዮ እባላለሁ። የውቅሮ መሰረተ ክርስቶስ ቤተክርስቲያን የመሪዎች ጉባኤ ሰብሳቢ ነኝ። ውቅሮ መሰረተ ክርስቶስ ቤተክርስቲያን እስካሁን ያለ ምእመን 117 ምእመን አለ። አሁን ያለ በዚህ ቸርች ላይ የሚያመልክ ነው። ይህን ቁጥር ግን በተለያየ ምክንያት በተለያየ በስራ ብዙ ወደ መቀሌ ወደ አዲስ አበባ ወደ ሌላ ቦታ እስከ ውጭ ሀገር ሄዱ አሉ። የጀመሩ ሰዎች የቆረቆሩ እነዚህ ሰዎች ሄዱ ሰዎች አሉ ማለት ነው። ስለዚህ ውቅሮ መሰረተ ክርስቶስ ቤተክርስቲያን የመንፈሳዊ እንቅስቃሴ ሁለት አገልጋዮች ሁለት ፓስተሮች ማለት ነው አሉን። ሁለት ሚሽነሪዎች ደግሞ አሉን ማለት ነው። ሌላ ደግሞ የራሷ የሆነ የማምለኪያ ህንፃ 1000 ካሬ ሜትር አላት። በመንፈሳዊ ዙሪያ እንቅስቃሴ ደግሞ በዳና የሄደች ነው። አገልጋዮቹ ምእመኑን በደንብ እያያዙ እየተንቀሳቀሱ እያስተማሩ ይገኛሉ። በውቅሮ መሰረተ ክርስቶስ ቤተክርስቲያን በዘርፍ በአምስት ትላልቅ ዘርፎች አሉን ማለት ነው። እነዚህ ዘርፎች ደግሞ ጉስነት፣ ትምህርት ዘርፍ፣ ወንጌል ስርጭት ዘርፍ፣ ልማት ዘርፍ፣ ዲያቆን ዘርፍ የሚባል 5 እንቅስቃሴዎች አሉን። እረኝነት ማለት ነው። እረኝነት ማለት አጠቃላይ የቤተክርስቲያኑ መንፈሳዊ እንቅስቃሴ የሚቆጣጠር የሚያስተዳድር በፓስተር ነው የሚመራው ይሄ ዘርፍ። እነዚህ 5 ዘርፎች ደግሞ በእቅድ ነው የሚንቀሳቀሱት። ዝም ብሎ በዘፈቀደ ሳይሆን የሚንቀሳቀሱት በእቅድ ላይ ነው የሚሄዱት ማለት ነው። ፕሮግራም የአመቱ እቅድ ያወጣሉ። ከዛ በ6 ወር ደግሞ ሪፖርት የሚያደርጋሉ። ከዛ በአመት 2 ጊዜ ነው ሪፖርት የሚያደርጉት። ኢየሱስን ከወደድክ አንጨብጭብ፣ ኢየሱስን ከወደድክ ማፍቀሩን ከተረዳ አንጨብጭብ። ኢየሱስን ከወደድክ መሬት ርገጥ፣ ኢየሱስን ከወደድክ መሬት ርገጥ። ኢየሱስን ከወደድክ ማፍቀሩን ከተረዳ መሬት ርገጥ። ኢየሱስን ከወደድክ ተሽከርከር፣ ኢየሱስን ከወደድክ ተሽከርከር ቀስ። ኢየሱስን ከወደድክ ማፍቀሩን ከተረዳ ተሽከርከር። ኢየሱስን ከወደድክ እልል በል እልል። ኢየሱስን ከወደድክ እልል በል እልል። ኢየሱስን ከወደድክ ማፍቀሩን ከተረዳ እልል በል እልል። ስለዚህ አሁን ላይ ያለው በቤተ ክርስቲያን ያለው መንፈሳዊ ችግር አለ። ምክንያቱ ጦርነት ላይ የወለደው ነገር ደግሞ በምእመኑ ላይ ትንሽ የመንፈሳዊ እንቅስቃሴ ዝቅ ብለዋል ማለት ነው። ማለት የሚጸልይ የነበረው ሰው ትንሽ ቀንሰዋል። ከዛ ደግሞ የኢኮኖሚ ኢምፓክት ደግሞ አለው ማለት ነው። ማለት ብዙ ሰው የስራ እጥነት
አለ በቤተክርስቲያናችን ብዙ የስራ አጥነት አለ። ከዚህ የተነሳ ደግሞ ሰው ከጦርነት በፊት የነበረ አስራትን የሚከፍል የነበረ ሰው ትንሽ ቀንሰዋል ማለት ነው። ስለዚህ ማለት አራት ቅድም እንደተናገርኩት 2 አገልጋዮች 2 ዘበኞች ደግሞ አሉን። 2 ሚሽነሪዎች ደግሞ እየሰሩ የሚተዳደሩ አሉን። ስለዚህ የቤተክርስቲያኗ ገቢ ማለት ነው ለነዚህ የወርሃዊ ክፍያ መሸፈን አይችልም። ነገር ግን አንድ ወንድሞቻችን በውጭ ላይ ሆነው ማለት ቤተክርስቲያኑ የሚያግዙ የሚረዱን አሉ። ስለዚህ ከግል ሰው ጀምሮ እስከ ድርጅት አሉ ማለት በቀዋሙ ሳይሆን አልፎ አልፎ የሚያግዙን የሚረዱን አሉ። ስለዚህ በእነዚህ ሰዎች ነው እያገዙን እየረዱን የወርሃዊ ቋሚ የሆነ ክፍያችን እየከፈልን ያለን ኢየሱስ ታይዱዋ ሸዓተሻ ሰብዓ ማለት እንደ ማለት ዲዮ 400 ጊዜ حدث أما عشان تزيد عيب بدلنا بحكي عيب بدلنا وهذا كل شعات ጊዜ شرع حاجة بدلك تيميدوا يكرتام مدوا زمانه أما عالكهيرون عايش رأتين كيف عيدين تبدلني كودا إلا كساعة أقع ولا بدل تبدلتني تيميدوا يكرتام مدوا ስለዚህ ይቅርታ ገደብ ይውሉ ሌላ ደግሞ የምን ችግር አለን አዲስ ህንጻ ማለት ነው አላለቀም። አጠቃላይ የህንጻ ፊኒሺንግ የሚያስፈልገው 500,000 አካባቢ ይሆናል። ሌላው ደግሞ የሳውንድ ሲስተም ችግር አለን ማለት ነው። የሳውንድ ሲስተም አጠቃላይ የሳውንድ ሲስተሙ የድሮ የነበረ ነው የምንጠቀመው። ስለዚህ ለሳውንድ ሲስተሙ በአሁን ያለው የገበያ ጥናት ማለት ነው 1 ሚሊዮን አካባቢ ይጨርሳል። ጠቅላላ 1.5 ሚሊዮን ያስፈልገናል። ስለዚህ በጌታ የተወደዳችሁ ወንድሞቻችን ይህንን ቪዲዮ አይታችሁ ማለት ነው ልባችሁን ያነሳሳችሁ በፍቅር እግዚአብሔርን የተናገራችሁ በምትችሉት ነገር በጸሎቱን ማገዝ ይቻላል፣ በገንዘብን ማገዝ ይቻላል፣ ለሰዎችን ሸር በማድረግ ይሄ መልእክትን ማገዝ ይቻላል። በቻላችሁን አቅም እግዚአብሔር በረዳችሁ ነገር አግዙን። ስለምታግዙን እግዚአብሔር ስለሚረዳችሁ ደግሞ በጣም እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። I'm
መልካም እግዚአብሔር ይመስገን። ይሄ ግቢ የመሰረተ ክርስቶስ ቤተክርስቲያን 1000 ካሬ ግቢ ነው። ለመጀመሪያ ጊዜ የአምልኮ ቦታ የተሰራው ይሄ ነው። ግቢው በብሎኬት ታጥሮ የአምልኮ ቦታ ከዚህ እስከዚህ አነስ ያለ አዳራሽ ነበረ። ከዛ ከተወሰነ ከ5 ዓመት በኋላ ደግሞ ይህንን አዳራሽ ለብዙ ጊዜ የፈጀ ከተመሰረተ 20 ዓመት ሆኖታል። ግን አገልግሎት የጀመረ በቅርብ ጊዜ ነው። ለብዙ ጊዜ ስናመልክ የነበረው ግን እዚህ ነው። አሁን ለማስተማሪያ ብለን ለሁለት ከፍለነዋል። ይሄ አሁን ህፃናት እየተማሩበት ያለው 2 ትልልቅ ክላት ነው ያለው። የአምልኮ አዳራሽ ወደዚህ ነው ያለው። እሺ፣ ስሜ አታክልቲ ኃይሉ ይባላለሁኝ። ምሰራው በትግራይ ክልል ውቅሮ በምትባል ከተማ በመሰረተ ክርስቶስ ቤተክርስቲያን ውስጥ ያለውን የህፃናትና ወጣቶች ልማት ፕሮጀክት ነው ምሰራው። ቤተክርስቲያናችን በዚህ የህፃናት ልማት ፕሮጀክት የምትሰራው ብዙ ስራዎች አላት። በአራቱ ዘርፍ በመንፈሳዊም፣ በአካላዊም፣ በማህበራዊና በኢኮኖሚያዊ ዘርፍ ሁሉ በዚህ ከተማ ያሉት 403 ህፃናትን በማገልገል ትገኛለች። በአራቱም ዘርፍ የምታገለግላቸው 403 ህፃናት በትምህርታቸው፣ በምግብ እና በጤንነታቸው፣ በማህበራዊ ህይወታቸውን ዙሪያ በንቃት እየሰራች ያለች ቤተክርስቲያን ናት። ይህን ስራ ስንሰራ በተለይም ወላጅ የህፃናት ወላጆች ወይም ኬርጊቨሮች ምንላቸው ራሳቸውን በኢኮኖሚ የሚያድጉበትን ስራ እንዲሰሩ የተወሰነ በራስ አገዝ ቡድን በማደራጀት በተለያየ የንግድ ጥቃቅን ንግድ ስራዎችን ሰርተው ራሳቸውን በኢኮኖሚ አቅማቸው እንዲችሉ ትልቅ ስራ በመስራት ላይ እንገኛለን። ልጆች ሲታመሙ እናሳክማቸዋለን። የትምህርት ማቴሪያልም እጦት እንዳይኖር ሙሉ የትምህርት መሳሪያዎችን ድጋፍ በማድረግ በመስራት ላይ ነው የምንገኝ። እዚህ አሁን ይሄ ከአምልኮ አዳራሽ ተቀይረው ወደ የማስተማሪያ ክላስ ነው ያለው። ይሄ አንድ ትልቅ ክላስ ነው። ያኛው ደግሞ እንደዚህ 2 ትልልቅ ክላስ ነው ያሉ። ማስተማሪያ ብቻ ሳይሆን ለጸሎትም ለተለያዩ ፕሮግራሞችም እንጠቀምበታለን። ከዛ ቀጥሎ ወደዚህ ያሉ ክላሶች ደግሞ ለመጀመሪያ ጊዜ ቢሮ፣ ይሄ የመጀመሪያ ክላስ ነበረ። በኋላ እነዚህ ክላሶች ደግሞ የተለያዩ ቢሮዎችን ጨምረናል። ይሄ የሽንት ቤት ነው። እቺ ስቶር ናት። ይሄ ደግሞ በቅርብ ጊዜ የተሰራ ትልቅ የኮምፓሽን ሰራተኞች ቢሮ ነው። ይሄ የአሁኑ ትልቁ የአምልኮ አዳራሽ ነው እና ግቢው እንደምታዩት ከአቅም እጥረት የተነሳ ለህፃናትም እንደሚመች አይደለም። ደረጃውም ይሄ ነው ሰርተነው ያለ ነው እንጂ ዙሪያው ሊሰራ ሲገባ መስራት አልቻልንም። እነዚህም ኳርቲዝ የተለያዩ ፊኒሽንግ ይቀሩታል፣ መስራት አልቻልንም። ያለው ሁኔታ ይመስላል። ወደ ውስጥ ደግሞ ገብተን እናየዋለን። ሌላኛው በምግብም በዕለታዊ ምግብ እንዳይቸገሩ ባላት አቅም በአመት 2-3 የምግብ ድጋፍ በማድረግ ላይ ህፃናትን እየደገፈች ያለችን ቤተክርስቲያን ናት። ይህን እየሰራች 10 ዓመት አድርጋለች። በዚህ 10 ዓመት 403 ልጆችን ይዛ ከ235 ልጆች እስካሁን ወደ 403 ልጆችን አሳድጋ በከተማው ያሉት 3 ቀበሌዎች የሚገኙ ህፃናት ናቸው። ትምህርታቸውን እንዳያቋርጡ ታመውም ለሞት እንዳይዳረጉ በማሳከም እስካሁን ለ10 ዓመታት ያክል ትልቅ እገዛ እያደረገች ያለችውን ቤተክርስቲያን ናት። ይህንን ስራ ስትሰራ ብዙ ችግሮች አሏት።
ልክ ከኮምፓሽን ኢንተርናሽናል ጋር ፈንድ በማድረግ የምታገኘውን በጀት ለ403 ልጆች ያን ያክል ድጋፍ ብታገኝም አሁንም ያሏት እጥረቶች ትልቅ አንዳንድ እንቅፋቶች አሏት። እነሱም በተለይ በትምህርታቸው ዙሪያ ልክ 22 ዓመታቸው ከደረሱ በኋላ ከዚህ ፕሮጀክት ይለቀቃሉ፣ ፖዚቲቭ ኤግዚት ይሆናሉ ማለት ነው። እስከ 22 እድሜያቸው ድረስ ነው የምናግዛቸው። ከዛ በኋላ ግን ራሳቸው ችለው በተለያዩ ስኪሎችን አሰልጥነን ራሳቸው የሚችሉበትን ሁኔታ ካላመቻቸን 10 ዓመት 10 ምናምን ዓመት ሰርተህ መንገድ ላይ እንዳይጣሉ ደግሞ ስጋት አለን። በተለይ በዚህ በትምህርቱ ዙሪያ አዲሽናል ትምህርት በመስጠት በተለይ በአሁን በክልላችን ባለው ችግር የመማር ማስተማር ሂደቱ በጣም በመንግስት ትልቅ ችግር አለ። እዚህ በፕሮጀክቱ ውስጥ የተጨማሪ መምህራንን በመቅጠር ትምህርታቸውን ጎበዝ ኮምፒታንት እንዲሆኑ ለመስራት ትልቅ ሀሳብ ቢኖረንም የማስተማሪያ ክላስ እጥረት አላት ቤተክርስቲያኒቷ። ሴፍቲ የላቸውም፣ የምናስተምርበት ቦታ የለም እና በዓለም ዙሪያ ያሉት ይህን በዚህ ልማት ድጋፍ ሊያደርጉ የሚችሉ ሁሉንም በበጎ ስራ የሚሰማሩ ኢትዮጵያውያን ይህንን አይተው በዚህ እኔ ቀኝ እጄን እሰጣለሁ ብለው ለዚህ ቤተክርስቲያን ድጋፍ በማድረግ 403 ልጆችን በትምህርታቸው ጎበዝ እንዲሆኑ እኔ እደግፋለሁ የሚሉ አካላት ሁሉ እኛ ቀኝ እጃችን እንሰጣለን። በእግረ መንገድም መልእክታችን ለማስተላለፍ እወዳለሁ። ስለዚህ ወደ ውስጥ እንግባ። ይሄ የአሁኑ የአምልኮ አዳራሻችን ነው። ስለዚህ አዳራሹ ይህንን ይመስላል። ቅድም እንዳልኩት ከብዙ ጊዜ በኋላ ነው ወደዚህ አገልግሎት እንዲሰጥ የተደረገው እንጂ መስራት ስላልቻለን አገልግሎት ሲሰጥ አልነበረም። አሁን ግን የተሟላ እንኳን ባይሆን አገልግሎት እየሰጠ ነው ያለው። እነዚህ የመድረክ ዴኮሬሽን ለመስራት አስበን ገና አልተሰራም። ያው ኤሌክትሪክም አልገጠመበትም። ይሄ ክፍት ነው ያለው። ይሄ ሊሰራ ይገባዋል። እንደዚህም ከዚህ ከመድረኩ ጀምሮ እነዚህ ይቀሩታል። አዳራሹ ደግሞ ከ300 ከዛ በላይ ወንበር ይዛል። ቢያንስ አብያተ ክርስቲያናት አንድ ላይ ስንሆን ከ300 በላይ ወንበር ያስፈልገናል። ለጊዜው እስከ 100 ወንበር ብቻ ነው ያለን። ስለዚህ ጉለቶቻችን እነዚህ ይመስላሉ። ሳውንድ ሲስተምም ከድሮ ጀምሮ ያለው ይሄ ስፒከሩ ይሄ ይመስላል። አምፕሊፋየሩም ይሄ ነው። በጣም ያረጀ ነው። ድምፁ የሚረብሽ ነው ያለው። ስለዚህ ሳውንድ ሲስተምም በጣም ይጎለናል፣ የለንም። የሚያስፈልገ ነገሮችን ወደፊት እግዚአብሔር ቢረዳን ቢሳካልን ሁሉም ተሟልቶልን በተመቻቸ እግዚአብሔር ለማምለክ እንመኛለን። ቀኛችሁ አይለየን እያልን ጌታ ይባርካችሁ። በተለይም አንዳንድ ጊዜ በትምህርት ዙሪያ ከሰራህ ልማታዊ ስራው ዘላቂ ሊሆን የሚችልበት ሁኔታ እንዳለ አውቀናል። ምክንያቱም ልጆች ትምህርታቸውን ራሳቸው ችለው ሚኒማም 10ኛ እንኳን ደርሰው ራሳቸው የሚችሉበትን ሁኔታ እንዳይፈጠር በትምህርት ዙሪያ መስራት ትልቁ የመጀመሪያ አጀንዳችን ነው እንደ ቤተ ክርስቲያን። ስለዚህ በህንፃ ስራ የማስተማሪያ ክላስ፣ የትምህርት መሳሪያዎችን እጥረት ያለንን ድጋፍ ብናገኝ ትልቅ ስራ በከተማችን መስራት እንችላለን የሚል ሀሳብ ነው ያለን እና ለዚህ ጉዳይ ላይ እኔ እሰራለሁ፣ በዚህ ምድር በዚህ ልማት መስራት እፈልጋለሁ ለሚሉ ሁሉ በጌታ ስም እንጠይቃለን።